አንድ ጊዜ አስቡት እስኪ በጣም ትልቅ ሆነ ሐሳብ አእምሯችን ውስጥ አለ፣ ግን ከየት ነው የምንጀምረው? ግራ ይገባል አይደል? ወይም ደግሞ ይሄኛውንስ ሙሉ ቀን ስራ ላይ ተወጥረን ውለን ማታ ላይ ስናስበው ግን በእውነት ዛሬ ምን ሰራው ብለን ራሳችንን ስንጠይቅ፣ እንግዲህ ዛሬ ልክ እነዚህን ሁለት አይነት ስሜቶች የሚያስታርቅ አንድ ድልድይ አለ። እሱም ራዕይ እና ትኩረት ይባላል። እነዚህ ሁለቱ ነገሮች እንዴት ነው ተጣምረው ትልልቅ ሐሳቦችን ወደ እውነታ የሚቀይሩት? እስኪ አብረን እንዝለቅበት። ይሄ አባባል እኮ ሙሉ ታሪኩን ነው የሚነግረን። ልክ የጉዟችንን ካርታ እንደመስጠት ነው። ራዕይ ብቻው ማለት በጣም የሚያምር ቦታ መሄድ ፈልገን በምናባችን እንደመሳል ነው፣ ግን እዛ የሚያደርሰን መኪና የለንም፣ የቀን ህልሜ ብቻ። በሌላ በኩል ደግሞ ትኩረት ብቻ ካለን ሙሉ ታንክ ነዳጅ የሞላ መኪና እንዳለን ነው፣ ግን የት እንደምንሄድ አናውቅም። ስለዚህ ዝም ብለን ነው የምንከራተተው። የቦዘነ ሥራ ማለት ይሄ ነው። ሁለቱ ሲገናኙ ግን ዋው፣ ግልጽ መዳረሻ አለን፣ እዛ የሚያደርሰን ነዳጅ የሞላ መኪናም አለን። ፍጹም ጥምረት። እሺ እንግዲያው ከመጀመሪያው ነገር እንጀምር። ራዕይ የመጀመሪያው የግንባታ ዕቃችን ነው። ብዙ ሰው ራዕይ ሲባል ዝም ብሎ ምናዊ ይመስለዋል፣ ግን እውነቱ ከዛ በጣም የጠለቀ ነገር ነው። ልክ አንድ አርኪቴክት ሕንፃ ከመስራቱ በፊት ዝርዝር ንድፍ እንደሚያወጣው ማለት ነው። ራዕይ ማለት ለወደፊታችን የምናወጣው የአእምሮ ንድፍ ነው። እዚህ ጋር ግን አንድ በጣም ወሳኝ ሚስጥር አለ። በደንብ ልብ እንበል። በሕይወታችን የምንገነባው ነገር የምንፈልገውን ብቻ አይደለም የምንገነባው አስቀድመን እንዳለን አድርገን በአእምሯችን ውስጥ ማየት የምንችለው ነገር ነው። ያ አዲስ እውነታ መጀመሪያ መቀመጥ ያለበት አእምሯችን ውስጥ ነው። አእምሯችን መጀመሪያ መቀበል አለበት። ከዛ በኋላ ነው አካላችን፣ ድርጊታችን፣ ሁሉም ነገር ያንን እውነታ ለመገንባት የሚንቀሳቀሰው። ይሄ ነገር ደግሞ ሳይንሱ ነው። በጣም የሚገርም እውነት አለው። አዳምጦይማ አእምሯችን በምናባችን በተደጋጋሚ በምናስበው ነገርና በእውኑ በምናደርገው ነገር መካከል ያለውን ልዩነት በደንብ አይለይም። ይሄ በጣም ትልቅ ነገር ነው። ማለትም ያንን የተሳካ ንግድ እንዳለን አድርገን በምናባችን ስንሰለው አንጎላችን ውስጥ ያሉት የነርቭ መስመሮች ልክ በእውኑ ያ ንግድ እንዳለን ሰው መስራት ይጀምራሉ። በሌላ አባባል ማንነታችንን ቀስ በቀስ ከዛ ራዕይ ጋር እንዲሰለፍ እያሰለጥነው ነው ማለት ነው። በጣም ኃይለኛ ነው። ታዲያ ሁለት አይነት ምናብ አለ ማለት ነው? አዎ፣ ልዩነታቸው ደግሞ በጣም ትልቅ ነው። በግራ በኩል የምናየው አእምሯችንን እንዲሁ ስንተው የሚፈጠሩ ነው። በጭንቀት በጥርጣሬ ዝም ብሎ ጉልበትን የሚበትን አይነት ምናብ ነው። በቀኝ በኩል ያለው ግን በንቃተ ህሊና የምንመራው ራዕይ ነው። ኃይልን ለአንድ ዓላማ የሚሰበስብ የሚያተኩር ነው። አያችሁ፣ አንዱ የኃይል ብክነት ነው፣ ሌላኛው ደግሞ የኃይል ማዕከል ነው። ኦኬ፣ አሁን ደግሞ ወደ ሁለተኛው ወሳኝ ክፍል ልምጣ፣ ትኩረት። እስካሁን ራዕይ ንድፉ ነው ብለናል አይደል? እንግዲያው ትኩረት ማለት ያንን ንድፍ ወደ ህይወት የሚያመጣው ኃይል ጉልበቱ ነው ማለት ነው። አንድ ነገር ልንገራችሁ፣ ብዙዎቻችን ትኩረት ስንል ብዙ ስራ መስራት ይመስለናል፣ ሁልጊዜ ቢዚ መሆን። ግን እውነቱ ትኩረት ማለት ያ አይደለም፣ በፍጹም። ትኩረት ማለት ምርጫ ነው። አሁን የምንለው አንድ ወሳኝ ነገር ላይ ነው። ለሌሎቹ በሺዎች ለሚቆጠሩት ነገሮች በሙሉ ደግሞ በድፍረት አይ ማለት መቻል ነው። ንቁ ውሳኔ ነው። እሺ፣ ትኩረት ከሌለስ ዋጋው ምንድን ነው? ጉልበታችን ልክ እንደ ተበሳ ጎማ ቀስ በቀስ እያለቀ ይሄዳል። ወደ አላስፈላጊ ነገሮች፣ ወደ ሌሎች ሰዎች አጀንዳ ሁሉ ያመልጣል። ጥረት እናደርጋለን፣ ግን ወደፊት አያስኬድም። በከንቱ መሽከርከር ብቻ። ከሁሉም በላይ ከባዱ ግን በራሳችን ላይ ያለን እምነት መሸርሸሩ ነው። ራዕያችንም ያኔ በቃ ህልም ብቻ ሆኖ ይቀራል። እነዚህን የትኩረት ሌቦች እስኪ በደንብ እናያቸው። ሁለት አይነት ናቸው። የመጀመሪያዎቹ ከውጭ የሚመጡት ናቸው። የስልካችን ኖቲፊኬሽን፣ የማያልቅ የማህበራዊ ሚዲያ ስክሮሊንግ፣ የሌሎች ሰዎች አስቸኳይ ጉዳዮች። እነዚህ ሁሉ ትኩረታችንን ይሰርቃሉ። ሌሎቹ ደግሞ ከውስጣችን የሚመጡ ናቸው።
ጭንቀት፣ ማዘገየት፣ በራስ መተማመን ማጣት እና ያ ብዙ ስራ በአንድ ጊዜ መስራት እችላለሁ የሚለው የተሳሳተ እምነት። ጠላቶቻችንን ማወቅ እነሱን ለመዋጋት የመጀመሪያው እርምጃ ነው አይደል? እሺ፣ በቃ ንደፋ ሐሳቡ ግልጽ ነው። ራዕይ ያስፈልጋል፣ ትኩረትም ያስፈልጋል። አሁን ወደ ትልቁ ጥያቄ እንምጣ። እንዴት ነው የምናደርገው? ወደ ተግባር እንግባ። ራዕይንና ትኩረትን አጣምረን ዓላማን ወደ እውነታ የምንቀይርበትን አንድ ቀላል የደረጃ በደረጃ ዘዴ አብረን እንይ። እነዚህን 5 በጣም ኃይለኛ ደረጃዎች አንድ ባንድ እንያቸው። አንደኛ፣ ውጤቱን ብቻ ማሰብ አይደለም፣ ይልቁንስ ያንን ውጤት የሚያገኘው ሰው አይነት መሆን፣ ማንነታችንን ከግብ ጋር ማሰለፍ ነው። ሁለተኛ፣ ለምን የሚለውን ማወቅ። ይህ ትልቁ ጥያቄ ነው። ለምን የሚለው መልስ ሲኖረን ትኩረት የሚሰርቁ ነገሮች ኃይላቸውን ያጣሉ። ሶስተኛ፣ ትኩረትን መጠበቅ፣ ልክ እንደ ውድ ሀብት፣ አካላዊ፣ ዲጂታል፣ አእምራዊ፣ ጸጥ ያለ ቦታ ለራሳችን መፍጠር። አራተኛ፣ በሞገድ መስራት። ይህ ማለት ለአጭር ጊዜ በሙሉ ኃይላችን ሰርተን ከዛ ደግሞ እውነተኛ እረፍት መውሰድ። እና አምስተኛ፣ ትልቁን ራዕይ የምታቀርብ አንዲት ትንሽ እርምጃ ብቻ መውሰድ። ያችን ብቻ። ይህ ነው ንድፈ ሐሳብን ወደ ተግባር የሚቀይረው። እሺ፣ ይህንን ሁሉ ስናደርግ ራዕይና ትኩረትን ስናጣምር የምናገኘው የመጨረሻ ውጤት ምንድን ነው? ይህ ጥምረት የሚፈጥረው ነገር የተቀናጀ ተግባር ይባላል። እስኪ ምን እንደሚመስል እንይ። ውጤቶቹስ እነሆ። በመጀመሪያ ሕይወት በግድ ሳይሆን በተፈጥሯዊ ፍሰት መሄድ ትጀምራለች። እድገታችን ወጥ ይሆናል። ዛሬ ሰርተን ነገ አንቃጠል። ዘላቂነት ይኖረዋል። ከሁሉም በላይ ደግሞ በራስ መተማመን ይገነባል። ለምን? ምክንያቱም መጀመሪያ በአእምሯችን ያየነውን ቀጥሎ በእጃችን ስንሰራው እናያለን። ይሄ በጣም ትልቅ ስሜት ነው። በመጨረሻም ሕይወት ግልጽ አቅጣጫ ይኖራታል። ወደ አስፈላጊ ነገሮች ብቻ የሚጓዝ ሕይወት። አንድ ነገር ግን መዘንጋት የለብንም። ራዕይና ትኩረት በአንድ ጀንበር የሚመጡ ነገሮች አይደሉም። ልክ እንደ ጡንቻ ናቸው። በየቀኑ በምናደርገው ትንሽ ትንሽ ልምምድ ነው የሚጠናከሩት። ስለዚህ ትዕግስት ያስፈልጋል። ነገር ግን ውጤቱ ዘላቂና ሕይወትን የሚቀየር ነው። እናም ይሄ አባባል ሁሉንም ነገር ያጠቃልልናል። ራዕይ ካርታው ነው፣ ወዴት እንደምንሄድ ያሳየናል። ትኩረት ደግሞ እንቅስቃሴው ነው፣ መኪናውን መንዳቱ። ሁለቱም ያስፈልጋሉ። እንግዲህ ይህ ሁሉ ትንታኔ ወደ አንድ ወሳኝ ጥያቄ ያመራናል። በጠራ ራዕይ እና ባተኮረ ጉልበት ዛሬ የሚገነባው የወደፊት ሕይወት የትኛው ነው?